እሱንም እንደምታዩ በፎርሴፕስ አወጣንለት። ቪዲዮ ላይ የምታዩት ህፃን እድሜው 1 ዓመት ተኩል ሲሆን ከአንድ ሳምንት ደም መፍሰስ በኋላ ነበረ ወደኛ የመጣው። ቤተሰብም እንደነገረን አፍንጫውና አፉ ውስጥ ነበር ደም ሲፈሰው የነበረው። ስላልቀትም ስንጠይቅ በፊት ነበረ፣ አሁን ግን በእኛ አካባቢ የለም ብሎ ነገሩ። አፍና አፍንጫ ውስጥም ስናይ አክቲቭ ብሊዲንግ አልነበረውም። ላቦራቶሪ ላይ ሙሉ ስናይም ሌላ የተለየ ነገር የለውም። ነገር ግን ደሙ እጅግ ወርዶ ነበር። አልቅትም ሊሆን ይችላል በሚል አፉን በስፓቹላ ከፈት አድርገን ስናይ ተለቅ ያለ አልቅት ከጉሮሮ ጀርባ ላይ ተጣብቆበት ነበር። እሱንም እንደምታዩ በፎርሴፕስ አወጣንለት። ደሙም እጅግ ወርዶ የነበረና ሂማቶክሪትም 13 የነበረ ሲሆን ወዲያውኑ አይቪ ሴኩር ካደረግንለት በኋላ ደሙንም ትራንስፊውዝ አደረግንለት። በቀጣዩ ቀን ደግሞ አሁን በምታዩት መልኩ እጅግ ደስተኛ ነበረ። እኛም በጣም ደስ ብሎናል። እናትየውም እጅግ ደስተኛ ነበረችና በቀጣይ እንደዚህ አይነት ችግርም እንዳይከሰት ምን ማድረግ እንዳለባቸው አስተምረን ወደ ቤታቸው ሸኝተናል። እዚህ አይነት ችግር ሌሎችም እንዳይጠቁ ለሌሎች ይደርሱ ዘንድ ይህን ቪዲዮ ሼርና ሪፖርት በማድረግ እንድትተባበሩ ስል በትህትና ጠይቃለሁ። አመሰግናለሁ።